ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናችሁ መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። በትላንትናው ዕለት የአዲስ አበባ ፖሊስ ቲክቶከር ታዋቂ ፈጣሪው ሙሴ ሰለሞን በቁጥጥር ማዋሉ ተሰምቷል ማለት ነው። እንግዲህ ቲክቶከር ሙሴ ሰለሞን ረዘም ላለ ጊዜ ቲክቶክ ላይ እጅግ በጣም ታዋቂና ወቅታዊ መረጃዎችን በማድረስ ይታወቃል። ቲክቶክ ላይም ከ2 ሚሊዮን በላይ ተከታዮች ያሉትና በቅርቡ ጊዜ ደግሞ በመረጃ ዘርፍ በቲክቶክ ክሪኤተር ፕሮግራም ላይ እየተሳተፈ የሚገኝና ከብሩክ ኒውስ ጋር እጅግ በጣም ፉክክር ላይ የሚገኝ ወጣት ነው። እንግዲህ በቅርብ ጊዜም ደግሞ እንደምናውቀው ቀለበት ማሰሩ ይታወቃል። ከፍቅረኛው ጋር ብዙዎቻችን ደስ ብሎን እንኳን ደስ አለህ እንኳን ለዚህ አበቃክ ብለን ብዙዎቻችን ምኞታችንን ገልጸንለትም ነበረ። እንደምታወቀው እንግዲህ ብዙ ምክንያቶች እየተነሱ ይገኛሉ በመታሰሩ። ምናልባት የመታሰሩ ምክንያቱም የተለያየ ነገር ሊሆን ይችላል የሚል ግምት እየተሰጠ ይገኛል። እንግዲህ እንደ አንድ ምክንያት የተነሳው ነገር በቅርብ ጊዜ በሰራ ቪዲዮ ነው። ያ ቪዲዮ ምንድነው? እንግዲህ ብዙ ጊዜ መኪና ይዤ ከቤት ሲወጣ የአዲስ አበባ ፖሊስ ትራፊክ ፖሊሶች እጅግ እያስቸገሩኝ ነው፣ ብዙ ጊዜ እየቀጡኝ ይገኛሉ፣ ምንም ባላጠፋሁት ነገር እየተጠየቅኩኝ ነው፣ ብዙ ጊዜ ቀጣለሁ ምንም ባላጠፋሁት ነገርና የአዲስ አበባ ፖሊስ ኮሚሽን ይሄንን ጉዳይ ውስጥ አስገብቶ ራሱን ማስተካከል አለበት። እኔ እንኳን ድምጽ ስላለኝ ነው እንጂ ምናልባትም ደግሞ ተሰሚነት የሌላቸው ሰዎች በእነዚህ አይነት ነገር በስንት እየተሰቃዩ እንደሆነና በጣም እየተሰቃዩ እንደሚገኙ የሚገልጽ ቪዲዮ ነበር የሰራ። ምናልባት ይሄን እንደ ተቋም የፖሊስ ኮሚሽኑን ወቅሳል በሚል ምናልባት ተጠርጥሮ መታሰሩ እየተሰማ ይገኛል። እንደዛም ደግሞ እንግዲህ ምናልባት ሰሞኑ በቲክቶክ ክሪኤተር አዋርድ ላይ እየተወዳደረ ይገኛል። እንግዲህ ይህም ከብሩክ ኒውስ ጋር በሚወዳደርበት ጊዜ እንግዲህ ሁለቱም እጅግ በጣም ታዋቂ ናቸው። ሁለቱም በጣም ተሰሚነት አላቸው። ከብሩክ ኒውስ በፊት ግን ሙሴ እጅግ በጣም ታዋቂ ነበር፣ ብዙዎቻችን እናውቃለን። ብሩክ ኒውስም ደግሞ በአጭር ጊዜ መጥቶ በጣም ታዋቂ መሆን ችሏል። ታዋቂ መሆን ብቻም ሳይሆን ብዙ መረጃዎችን በማድረስ በህዝቡ ዘንድም ተቀባይነትና ተወዳጅነትን አትርፏል ማለት ነው። ሁለቱም በመረጃ ማድረስ እጅግ በጣም ተቀባይነት ያላቸው ጎበዝ ወጣቶች ናቸው ማለት ነው። ነገርየው ሁለቱም ብዙ የሚያመሳስላቸው ነገሮች አሉ፣ የተከታይ ብዛት፣ እንደዛም ደግሞ መረጃ የማድረስ ጥረታቸው እጅግ በጣም በህዝቡ ዘንድ እንዲወደዱ ያደርጋል። ይሁን እንጂ ደግሞ በቅርብ ጊዜ አንዳንድ ገና ጀማሪ ቲክቶከሮች ይሆናሉ ወደ ነገሩ ወደ ሃይማኖት በመውሰድ ምናልባት ብሩክ ኒውስ ሃይማኖቱ ኦርቶዶክስ ነው፣ ይሄኛው ሙሴ ሰለሞን ደግሞ ፕሮቴስታንት ስለሆነ ወደ ሃይማኖት በመውሰድ ነገሩን ወደ ሃይማኖት ግጭትና በሃይማኖት መፈካከር መጥቶ ምናልባት ካውንታቸው ወይም ይሄ ቮት የሚያደርጉት ነገር ላይ እንግዲህ በሃይማኖት እንዲመረጡ የሚያደርጉ ልጆች አሉ። ሙሴ ሰለሞን ግን ይህ በሃይማኖት የፕሮቴስታንት ነኝ የፕሮቴስታንት አማኞች እንዲመረጡ ያለ የተናገረው በግልጽ ነገር የለም፣ እኔም ብትመርጡ በስራዬና ስራዬ ብቻ ነው ብለዋል። ብሩክ ኒውስም እንደዛ ነው። ሁለቱ ወጣቶች እንግዲህ በስራቸው ላይ አትኩሮ የሚሰሩ ጎበዝ ታታሪ ወጣቶች ናቸው። ይሁን እንጂ ግን በእነሱ ስር ያሉ ነገሩን ወደ ሃይማኖት በመውሰድ ህዝቡን ለማስመረጥ እንዲህ የተነሳ ሙሴ ሰለሞንን መረጥ፣ የኦርቶዶክሳውያን ደግሞ ብሩክ ኒውስን እየተባለ የሚሰራ ነገር ምናልባትም ደግሞ እንደ ተጠያቂነት ለነሱ ሆኗል ማለት ነው። ምናልባት ለሙሴ ሰለሞን ለሱ ብዙ በሃይማኖት የተሰሩ ቪዲዮዎች አሉና ነገሩ ወደ ሃይማኖት ማስወስዳል የሚል ግምት አለ። ለዚህ መታሰሩ እሱም እንዳንድ ተጽዕኖ አለ ወይም ደግሞ እንደ አንድ ፋክተር ነው ተብሎ እየተገመተ ይገኛል። ግን ይሁን እንጂ በግልጽ እስካሁን ታውቆ ነገሩ ምንም ተጣርቶ የወጣ መረጃ የለም። መረጃውን ደግሞ ተከታትለን የምናሳውቃችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ሁላችሁም እዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰቦቻችሁን አድርሱ። ሰላም ሁኑ።